ፋኖ ዛሬ በጧቱ በተለያዩ ግንባሮች በከፈተው ጥቃት ድል መቀዳጀቱን አስታወቀም። በጎጃም ሰከላ፣ በጎንደር ጋይንት አውራጃና በወሎ ቤት አማራ በተደረጉ አውደ ውጊያዎች የተገደሉ የአገዛዙ ወታደራዊ መኮንኖች እንዳሉ የተገለጸ ሲሆን በፋኖ ከበባ ውስጥ ገብተው እጅ ለመስጠት የተቃረቡ የኮር መሪዎች መኖራቸውም ተሰምቷል። በየትኛው ግንባር ነው የሚለውን በቀዳሚነት ሰምቷላችሁ። አዲስ አበባ ላይ ተጠቃሚ ባለመሆናችን ተጨማሪ ስራዎችን እየሰራን ነው። ለዚህም ያቋቋምነው የምክክር ኮሚሽን ጥያቄያችን በበላይነት ይዘዋል ሲሉ ከንቲባዋ ተናግረዋል። የከንቲባዋ ንግግር በነዋሪዎቹ ቁጣን የቀሰቀሰ ሆኗል። በዝርዝር አዘጋጅተነዋል። በሰቀቀን ጉዞ ላይ የነበሩ ተሳፋሪዎች በኦሮሚያ ክልል በግፍ መገደላቸው ተሰምቷል። በኦሮሚያ ክልል በታጣቂዎች የተፈጸመውን አሰቃቂ ጥቃት ተከትሎ ሞትና የአካል ጉዳት ያስተናገዱ ንጹሃኖችን እንዲሁም ታፍነው ስለተወሰዱ በርካታ ተሳፋሪዎች ከስፍራው የደረሱን መረጃዎች ወደ እናንተ እናደርሳለን። ህወሓት ከመቀሌ እስከ አማራ ክልል አለማጣ ከተማ ድረስ የዘረጋውን የወጣቶች አፈና ተከትሎ የገጠመውን ተቋሙና የትግራይ ክልል ያለበትን ወቅታዊ ሁኔታ አብራችሁን ስትቆዩ የምትሰሟቸው መረጃዎች ናቸው። ሰላም ጤና ይስጥልኝ። የጣና ሳተላይት ቴሌቪዥን ተከታታዮች አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን ለግንቦት 21 ቀን ያዘጋጀናቸውን ዜናዎችና ትንታኔዎችን ከዚህ ሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። አብራችሁን ቆዩ። የፋኖ ኃይሎች ዛሬ በጧቱ በተለያዩ ግንባሮች ጥቃት መክፈታቸውን አስታወቁም። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት ፋኖ በጎጃም ሰከላ፣ በጎንደር ጋይንትና በወሎ ቤት አማራ በአገዛዙ ሰራዊት ላይ ጥቃቶችን አጠናክረው መቀጠላቸውን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ ከደሴ ወልዲያ፣ ጋሸና፣ መቄት፣ ባህር ዳር የሚወስደውን የፌዴራል መስመር ሙሉ ለሙሉ መቆጣጠሩንም ተነግሯል። ፋኖ ያሳለፈውን ውሳኔ ወደ ጎን በመተው የእንቅስቃሴ ገደቡን ተላልፈው በተገኙ ተሽከርካሪዎች ላይ ተመጣጣኝ እርምጃም መውሰዱን ደግሞ የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ አስታውቋል። አገዛዙ ግንቦት 4 አድርገዋለሁ የሚለው ምርጫ ለመቆጣጠር መንገዶች እንዲዘጉ መመሪያ ያስተላለፈው ፋኖም ተፈጻሚነቱን እየተከታተለ መሆኑን ይፋ አድርገዋል። በበርካታ ግንባሮች ጥቃቱን አጠናክሮ የቀጠለው ፋኖም ዛሬ ጠዋት በምዕራብ ጎጃም ሰከላ ወረዳ በተለያዩ ቦታዎች ውጊያ ከፍቷል። ምርጫ አስፈጽማለሁ በሚል ወደ ተለያዩ ቦታዎች ለመንቀሳቀስ የሞከረው የአገዛዝ ጦር በፋኖ ኃይሎች ደፈጣና የግንባር ውጊያ ከፍተኛ ኪሳራ አስተናግዷል ተብሏል። በሰከላ ወረዳ ወደ አጉት አቅጣጫም የተንቀሳቀሰው የአገዛዝ ጦርም በፋኖ ተመቶ ወደ ኋላ መመለሱን የግንባር ምንጮቻችን አረጋግጠዋል። በሰከላ ወረዳ ዛሬ ጠዋት በተከፈተው ውጊያም የደረሰው ዝርዝር ጉዳት ባይገለጽም አገዛዙ ከፍተኛ የሆነ ሰብአዊና ቁሳዊ ውድመት እንደደረሰበት ምንጮቻችን አስታውቀዋል። በሌላ ግንባር በጎንደር ጋይንት በተፈጸመው ጥቃት በአገዛዙ ወታደሮች ላይ ከፍተኛ ጉዳት መድረሱም ተሰምቷል። አፋብን ጎንደር ጠቅላይ ግዛት በደይዝ ዛሬ ከማለዳው ጀምሮም በጋይንት ቀጠና በከፈተው መብረቃዊ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ደርሷል ሲል የ206ኛ ከፍ ያለው ደሴ ክፍለ ጦር ቃል አቀባይ ክፍል ገልጿል። ጣና ሳተላይት ቴሌቪዥን ከግንባር እንዳረጋገጠው በአንበሳው ጋይንት ክፍለ ጦር ስር የሚገኘው የግራዝማች አድማሱ በላይ ብርጌድ ዛሬ ጠዋት በጋይንት አውራጃ በአገዛዙ ላይ የተቀናጀ ማጥቃት ከፍቷል። በጥቃቱ በርካታ የአገዛዙ ወታደሮች እርምጃ ሲወሰድባቸው ፋኖም ስትራቴጂካዊ የውጊያ ቦታዎችንም ተቆጣጥሯል ተብሏል። በተያያዘ ዜና በወሎ ቀጠና የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ በወሎ ቀጠና በሁለት ግንባር በከፈተው ውጊያ ከፍተኛ ወታደራዊ ድል መቀዳጀቱን ለጣቢያችን በላከው መረጃ አስታውቋል። በግራራይና ፍራንክፈርት አቡነ ዮሴፍ ሎጂ በተባሉ ሁለት ግንባሮች ተደርጓል በተባለው ውጊያ በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሆኗል ተብሏል። የአገዛዙ ጦር በመድፍ በዙ 23 በሞርተር 120ና በሞርተር 82 የታገዘም ሜካናይዝድ ውጊያ ቢከፍትም የፋኖ ኃይሎች በወሰዱት ስልታዊ ማጥቃት የውጊያ የበላይነትን መጎናጸፋቸውን ገልጸዋል። የአገዛዙን 6 ምሽጎች በማፍረስ ፋኖ ታሪካዊ ድልና ጀብዱ መፈጸሙን ነው የአፋብን ወሎ ቤት አማራ ምኒልክ ዕዝ የህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን የገለጸው። በርካታ ወታደሮች እርምጃ ተወስዶባቸዋል በተባለው በዚህ አውደ ውጊያም ፋኖ ከአገዛዙ ሰራዊት ላይ የቡድንና የነፍስ ወከፍ መሳሪያዎችን ማርኮ መታጠቁንም የህዝብ ግንኙነት መምሪያው ጨምሮ ገልጿል። በዚሁ የወሎ ቀጠና መካነ ሰላም ግንባር ከትናንት በቀጠለው ተጋድሎም የአገዛዙ ሰራዊት የኮንክሪት ምሽግ በፋኖ ኃይሎች እንደተሰበረም የገለጹ ምንጮቻችን
ዲቪዥን የአገዛዝ ሰራዊት አዛዥ የ11ኛ እዝ 203ኛ ኮር ዋና አዛዥ የሚመራው ጦር በከበባ ውስጥ ይገኛል ተብሏል። አዛዡ በርካታ ሰራዊት ወደ መካነ ሰላም ይዞ መግባቱ የተገለጸ ሲሆን አይነካም የተባለው የአባይ በር መቅደላ ምሽግ በፋኖ ተሰብሮ ከፍተኛ ወታደሮችን አጥቷል ነው የተባለው። አዛዡን ጨምሮ ሌሎች ወታደራዊ አመራሮች ሰራዊቱን በትነው ከውጊያ ቀጠና መሸሻቸውንም የአፋብን ምኒልክ ዕዝ የህዝብ ግንኙነት መምሪያ ለጣቢያችን ገልጿል። አነጋጋሪው የከንቲባዋ የዲሞግራፊ ለውጥ ገመና የኦሮሚያ ክልል በአዲስ አበባ ከተማ አስተዳደር ውስጥ ልዩ ጥቅም የሚያገኝበትን ስራ እየሰራን ነው ሲሉ ከንቲባ ወይዘሮ አዳነች አቤቤ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቆይታ መናገራቸው ተሰምቷል። ከንቲባዋ ይህንን ንግግር ያደረጉት በአዲስ አበባ ከተማ የሌላ ብሔር ተወላጆችን ከስራ እያፈናቀሉና ከኦሮሚያ ክልል በተለያዩ አካባቢዎች የሚገኙ ሰራተኞችን እየተኩና የአዲስ አበባ ከተማ ነዋሪዎችንም በከተማ አስተዳደሩ ቢሮዎችና የጤና ተቋማት ጭምር ከኦሮምኛ ቋንቋ ውጭ በማይናገሩ ሰዎች በመሞላታቸው ጉዳያቸውን ለማስፈጸም ተቸግረው በሚገኙበት በዚህ ወቅት ነው። ከንቲባዋ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቆይታም የኦሮሚያ ልዩ ጥቅም በአዲስ አበባ የሚለው አጀንዳ ብልጽግና ባቋቋመው የምክክር ኮሚሽን እንዲፈታም አጀንዳ መያዙንም አረጋግጠዋል። የኦሮሚያና የአዲስ አበባ ጉዳይ በሀገራዊ ምክክር መድረክ ላይ ከሚነሱት አጀንዳዎች መካከል አንዱ እንደሆነ የገለጹት ከንቲባዋ የኦሮሚያ ልዩ ጥቅም በአዲስ አበባ የሚለውን በተመለከተም ጉዳዩን በምክክር ኮሚሽኑ በኩል ለመፍታት እየሰራን ነው ሲሉም አክለዋል። ከንቲባዋ ይህንን ማለታቸውን ተከትሎ በአዲስ አበባ ነዋሪዎች ዘንድ ቁጣ መቀስቀሱን ተሰምቷል። ከንቲባዋ በቃለ ምልልሳቸው በአዲስ አበባ የኦሮሚያን ልዩ ጥቅም ለማስጠበቅ የህግ ማዕቀፎችና አሰራሮች ነበሩን ሲሉ ገልጸው ነገር ግን በኮሚሽኑ እንዲፈታም እድል ሰጥተናል በማለት የተቋቋመው የምክክር ኮሚሽን የኦህዴድን የስልጣን ዘመን ለማራዘምና የኦሮሞን ብልጽግና ጥቅም ለማስከበር እንደሆነ ምስክርነታቸውን ሰጥተዋል። ይህ በብልጽግና የተቋቋመው የምክክር ኮሚሽን የኦህዴድ ብልጽግና ከዚህ በፊት በሶማሌና በድሬዳዋ ከተማ አስተዳደር ላይ የኦህዴድን የመስፋፋት አጀንዳ ስለመቀበሉ መጋለጡ ይታወሳል። ከንቲባዋ ካነሷቸው ሌሎች ነጥቦች መካከል የአስተዳደር ወሰን ጉዳይ የፖለቲካ ወይም የደንበር ክፍፍል ብቻ ሳይሆን የህዝቡን የጋራ አኗኗር ኢኮኖሚያዊ ትስስርና ማህበራዊ መስተጋብርን ከግምት ውስጥ ያስገባ መሆን እንዳለበትም አብራርተዋል። ይህ ደግሞ የኦህዴድ ብልጽግና በአዲስ አበባ ከተማ የሚያደርገውን የሌላ ብሔር ሰራተኞች ማፈናቀል፣ ማሰርና ወደ ወታደራዊ ካምፕ ማስገባትና የኦሮሚያ ተወላጆችን በቦታው መተካት እንዲሁም አዲስ አበባውያን ለዓመታት ከኖሩባት ቀየም እያፈናቀሉ በጅማና ባምቡ ሰዎች የመተካታቸው ምስጢር ለዚሁ ዓላማ እንደሆነም በግልጽ ያሳየነው ሲሉ አስተያየት ሰጪዎቹ ገልጸዋል። ከንቲባዋ ወደ ስልጣን ከመምጣታቸው በኋላ በአዲስ አበባ ከተማ ነዋሪዎች ላይ በርካታ ግፎች የተፈጸሙ ሲሆን ከነዚህ መካከልም ከመኖሪያ ቤታቸው የአዲስ አበባ ነዋሪዎች ያለምንም የካሳ ክፍያ ወደ ጎዳና እንዲወጡ ተደርገዋል። ጤና ተቋማትን ጨምሮ በሌሎች የመንግስት መስሪያ ቤቶች በኃላፊነት ደረጃ የኦሮሚያ ተወላጆችን ብቻ ያካተተ ካቢኔ እንዲዋቀር ተደርጓል። በቅርቡ ደግሞ የአገዛዙ መከላከያ አዛዦች የነበሩ በፖሊስ ኮሚሽነርነትና በሌሎች የደህንነት መስሪያ ቤቶች በልዩ ሁኔታ ሹመት ተሰጥቷቸዋል። ከዚህ በፊት የብልጽግናው አለቃ በአንድ የስብሰባ አዳራሽ ውስጥ ሲናገሩ አዲስ አበባ ውስጥ ኦሮሞ ጠል ኃይል አለ፣ ኦሮሞን እየጠሉ አዲስ አበባ ለመኖር የሚያስቡ ኃይሎች በማለት እርሳቸው የሚመሯቸውን የአገሪቱን ዜጎች በጥላትነት ፈርጀው በአደባባይ መወረፋቸውና መዛታቸውም ይታወሳል። አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። ከአማራ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ በርካታ መንገደኞች በታጣቂዎች መገደላቸው ተገለጸም። ቁጥራቸው በውል ያልታወቀ ንጹሃን ታፍነው ወደ ጫካ መወሰዳቸውም ተሰምቷል። ምንጮቹ ለጣና ሳተላይት ቴሌቪዥን እንደገለጹት ከአማራ ክልል ተነስተው ወደ አዲስ አበባ ሲጓዙ በነበሩ መንገደኞች ላይ በተከፈተ ተኩስ ታዳጊ ህጻናትን ጨምሮ ከ10 በላይ ሰዎች ሲገደሉ ከ10 በላይ የሚሆኑትም በተከፈተባቸው ድንገተኛ ጥቃት ቆስለዋል ተብሏል። ሌሎቹ ቁጥራቸው ያልታወቀና በተለያዩ ተሽከርካሪዎች ውስጥ የነበሩ ተጓዦች ደግሞ ታፍነው
መወሰዳቸውን ጣና ሳተላይት ቴሌቪዥን ከቦታው በደረሰው መረጃ አረጋግጧል። ምንጮቻችን ስለ ሁኔታው ሲያስረዱም ከአማራ ክልል ወደ አዲስ አበባ መንገደኞችን አሳፍረው ሲጓዙ በነበሩ ሁለት ታታ የህዝብ ማመላለሻ ባሶች ላይ በታጣቂዎች አማካይነት በተከፈተ ተኩስ በርካታ መንገደኞች ህይወታቸው ሲያልፍ ቀሪዎቹ ቁስለኛ መሆናቸውንና ከጥቃቱም የተረፉት መንገደኞች በታጣቂዎች ታፍነው ወዳልታወቀ ስፍራ መወሰዳቸውን አረጋግጠዋል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ከጓጽዮን ከተማ በቅርብ ርቀት በተፈጸመው በንጹሃን ላይ ያነጣጠረ ጥቃትም በመንገደኞችና በአሽከርካሪዎች ላይ ከፍተኛ ጉዳት ደርሷል ነው የተባለው። ጥቃቱን የፈጸሙት በአካባቢው በኦነግ ሸኔ መዋቅር ስም የሚንቀሳቀሱ ግን ደግሞ መንግስት መር አደረጃጀት አላቸው በሚባሉም ታጣቂዎች ሲሆን አገዛዙም ስለተፈጸመው አሳዛኝ ጥቃት እስካሁን ምንም አለማለቱ ደግሞ ድርጊቱን ሆን ተብሎ መንገደኞችን ለማጥቃት እየተፈጸመብን ስለመሆኑም ማረጋገጫ ነው ሲሉ በሌላ ተሽከርካሪ ሲጓዙ የነበሩም እና ጥቃቱ መፈጸሙን ሲሰሙ ጉዟቸውን አቋርጠው መንገድ ላይ ያደሩ ተጓዦች ለጣቢያችን ገልጸዋል። ታጣቂዎቹ የፈጸሙትን ጥቃት ተከትሎ መንገዶች ዝግ እንደሆኑ የገለጹት ምንጮቻችን በአካባቢው የተገኘ የመንግስት የጸጥታ ኃይልም የለም ብለዋል። ከሳምንት በፊት ገብረጉራቸው አካባቢ ከ60 በላይ ሰዎችን ባሳፈረም ኤፍኤም ባስ ላይ በተፈጸመ ተመሳሳይ ጥቃት በርካታ አማራዎች በአጋጆች ታፍነው መወሰዳቸውንም መዘገባችን ይታወሳል። በዕለቱ አብሮ የነበረ ሌላ 63 ሰዎችን ያሳፈረም ተሽከርካሪም በጥይት እየተደበደበም በሹፌሩ ጥረት ማምለጡም አይዘነጋም። በንጹሃን ላይ የሚፈጸመው መራራው ግፍ በዚህ መልኩ ቀጥሏል። ሰማዩም ምድሩም የኛ ነው የሚለው አገዛዝም አዲስ አበባ ጫፍ በሚገኘው አውራ ጎዳና መንገድ ላይ የሚፈጸም ጭካኔን ማስቆም ተስኖታል። በዚህ መንገድ ባለፉት 8 ዓመታት ለመስማት የሚከብዱ ለማየት ሰውነትን የሚፈትኑ በርካታ ግፎች በመንገደኞች ላይ ተፈጽመዋል። ባለፉት 3 ዓመታት በአማራ ህዝብ ላይ ጦር አዝምቶ ህዝብን እያመሰም የሚገኘው የብልጽግናው አገዛዝ ከአዲስ አበባ በትንሽ ኪሎ ሜትር ርቀት የሚፈጸሙ የጦር ወንጀሎችን ለማስቆም አልቻለም። ከአገዛዙ ቀለብና ትጥቅ እንደሚሰፈርላቸው የሚነገርላቸው የሸኔ ታጣቂዎች መንገደኞችን በማገት ብልጽግና በሚያስተዳድረው ባንክ ገንዘብ እንዲያስተላልፉ እያደረጉ ቢሆንም አገዛዙ እስካሁን ድረስ አጋቾችን ለማጋለጥ እንኳን ሙከራ አድርጎ እንደማያውቅም ይታወቃል። በትግራይ ክልል እየተደረገ ያለው ወታደራዊ አፈሳ የተባባሰ ሲሆን ድርጊቱን የተቃወሙ ወጣቶች ከህወሓት ጋር ተፋጠው ይገኛሉ። ለጣና ሳተላይት ቴሌቪዥን ከመቀሌ በደረሰው መረጃ በክልሉ በሁሉም አካባቢዎች ከወትሮ የተለዩ ወታደራዊ አፈሳ እየተካሄደ ነው ተብሏል። ህወሓት ለጦርነት ያልደረሱ ህፃናትን ጭምር ከእናታቸው እየቀማ ወደ ጦር ካምፕ እያስገባ መሆኑን ተከትሎ ወጣቶችና የቀድሞው የጊዜያዊ አስተዳደሩ ታጣቂዎች ከህወሓት ጋር ተፋጠው እንደሚገኙ ነዋሪዎች ለጣቢያችን ተናግረዋል። ይህ የህወሓት ድርጊት ከዚህ በፊት ከብልጽግናው አገዛዝ ጋር በነበረው ጦርነት ለጉዳት ተዳርጎም ያላገገመውን የትግራይ ህዝብ ለከፍተኛ ስጋትና ጭንቀት መዳረጉም ተሰምቷል። ነዋሪዎቹ እንደገለጹት በማዕከላዊና በሰሜን ምዕራብ ትግራይ ዞኖች የህወሓት ታጣቂዎች ወጣቶችን በግዳጅ እያፈሱ ወደማይታወቅ ወታደራዊ ማሰልጠኛም እየወሰዱ ነው። ድርጊቱን ያጋለጡ ነዋሪዎች እንዳሉት ወታደራዊ አፈሳውን ተከትሎ ከፍተኛ ውጥረት የተፈጠረ ሲሆን በትግራይ በአሁኑ ወቅት በሰላም ወጥቶ መግባትና በከተማ መንቀሳቀስ ከባድ ሆኗል። ከትናንት ጀምሮ እስከ ዛሬ ጠዋት በህወሓት ታጣቂዎች ልዩ ኦፕሬሽን በሽሬ፣ አክሱም፣ አድዋ፣ አዲግራት፣ ዕደጋ ሐሙስ ከተሞች ወጣቶች በከፍተኛ ደረጃ በግዳጅ እየታፈሱ ነው። የወጣቶቹ አፈሳ በተለይ በዚህ አንድ ሳምንት ውስጥ ተባብሶ ቀጥሏል ያሉት የጣና ሳተላይት ምንጮች በክልሉ መዲና መቀሌ ድርጊቱን የተቃወሙ ወጣቶች ከህወሓት ታጣቂዎች ጋር ጸብ ውስጥ መግባታቸውንና በዚህም ለስር የተዳረጉ መኖራቸውን ገልጸዋል። የህወሓት ታጣቂዎች በየቀኑ ቤት ለቤት እንደሚገቡ የገለጹት ነዋሪዎቹ ህወሓት ትግራይ እየጠራቻችሁ ነው የሚል በራሪ ወረቀቶችንም በየከተሞች እየበተነ መሆኑንም ተናግረዋል። ወላጆች ልጆቻችን አምጡ በሚል እየተንገላቱ ሲሆን በርካታ ወጣቶችም ትግራይን ለቀው ወደ አፋርና ጅቡቲ እየወጡ ነው ተብሏል። ከሰሞኑ በአንድ የትግራይ ገጠራማ አካባቢ የወርቅ ማዕድን ቁፋሮ ማዕከል ብቻ በርካታ ወጣቶች ታፍሰው የሚያሳይ ተንቀሳቃሽ ምስል በትግራይ ያለውን ወቅታዊ ሁኔታ የሚያሳይ ነው። ይህንን ቪዲዮ ያጋራው ግለሰብ ለጠባቂዎቹም 4000 ብር ከፍሎ እንዳመለጠም መናገሩ ይታወሳል።
ህወሓት ለጦርነት እየተዘጋጀ ነው፣ ሁኔታዎች እየተባባሱ ነው የሚሉት የጣና ሳተላይት ቴሌቪዥን ምንጮች በተለይ በአማራ ክልል አለማጣ ዙሪያ ከባድ አደጋ አንዣቧል ብለዋል። ከሁሉም በከፋ ሁኔታ ባለማጣ ከተማ ወጣቶች በቤት ለቤት ፍተሻና በግዳጅ ወደ ጦርነት እየተማገዱ ነው። በህወሓት መፈንቅለ መንግስት በፈረሰው የትግራይ ጊዜያዊ አስተዳደር ያለማጣ ከንቲባ ሆነው የተሾሙት አቶ ዝናቡ ደስታ ዙሪያውን የጦርነት ቀጠና ሆኗል፣ ድባቡም ያስፈራል ማለታቸውም ተሰምቷል። ከነዋሪው ይልቅ ብረት ይዘው የሚንቀሳቀሱ ወጣቶች በስተዋል ያሉት ከንቲባው ነገ ምን እንደሚፈጠር አናውቅም ሲሉ የሁኔታውን አስከፊነት አስረድተዋል። የወሎ ራያ አማራ ማንነት አስመላሽ ኮሚቴ አባልና የቀድሞው ያለማጣ ከንቲባ የነበሩት አቶ ኃይሉ አበራ በበኩላቸው ወጣቶች እንዲታፈሱ አቅጣጫ ተቀምጧል፣ የአማራ ህዝብም ከባድ አደጋ ተጋርጦበታል ብለዋል።